የዛሬ 3 አመት አካባቢ አንድ ፋሚሊን በዲኤምቪ ኤሪያ ላይ ፋይናንሻል ኤዱኬሽን በመስጠት አስተምሪያቸው ነበርና በዛ ደግሞ በፋይናንሻል ኤዱኬሽን ውስጥ አንድ ትልቅ ነገር የተማማርንበት ነገር ምንድነው እንዴት አድርገን ነው ነገ ጧትኛ በህይወት ባንኖር ኢንካማችንን ሪፕሌስ የምናረጋው ሞርጌጅ ካለብን ደግሞ ሞርጌጃችንን የምንከፍለው ልጆች ትምህርት ቤት የሚሄዱ ከሆነ የልጆቻችንን ትምህርት ቤት እንዴት አድርገን ነው የምንከፍለው ምንለውን ጠቅለል ያለ ነገር የፋይናንሻል ኤዱኬሽን ሰጥቻቸው መጨረሻ ላይ ይሄ ፋሚሊ አይ ሚኪ አሁን ባስረዳህን እንግዲህ መልኩ እኔም ባለቤቴም ላይፍ ኢንሹራንስ እንፈልጋለን ብለው የዛሬ 3 አመት ከኔ ጋር ላይፍ ኢንሹራንስ ገብተው ነበር ማለት ነው። አንፎርቹኔትሊ ባለቤቱ እህታችን እንግዲህ የዛሬ 2 ወር አካባቢ ላይ በህይወት አረፈች። እህታችን በመታርፍበት ሰዓት ግን እንደሌላው ሰው ሁሉ ሲያርፍ ቤተሰቦቹን በትነው እንደሚሄደው አላደረገችም። በደና ጊዜ